አንድ ሰው ለምሳሌ የሆነ ወረዳ አስተዳደር፣ የዞን አስተዳደር፣ የክልል ርዕሰ መስተዳድር ሆኖ ሲሰራበት ጊዜ እኔ ወረዳ አስተዳደር ሆኜ ምንድነው ሰራሁት? ምን አይነት ነገር ሰርቻለሁ? ታሪክን የሚተክል ታሪክን ተክሎ የሚያልፍ ህዝብን ተክሎ የሚያልፍ የሆነች መሰረተ ልማትና የሚያስቀጥል ነገር በኔ ጊዜ ለምን ሰርቻለሁ? ምን ደህና ነገር ሰርቻለሁ? አንደኛው ኢትዮጵያ ውስጥ ያልተቀላቀለ ያልተዋሃደ ህዝብ የለም። የትኛው ወረዳና ቀበሌ ላይ እንኳን አንድ ህዝብ ብቻ አይደለም። ኢትዮጵያ ብሔረሰቦች ውስጥ አሉ። እዛ ውስጥ የዛ አካባቢ ቋንቋ፣ ባህል ምናልባት በተለያዩ ነገሮች አሲሚሌት ተደርገው የነበሩ ሰዎች ቢኖሩ ነው እንጂ የዛ አካባቢ ቋንቋን ተቀብሎ የኖሩ ሰዎች ቢሆኑ ነው እንጂ ኢትዮጵያውያን ሞልቷል እያንዳንዱ አካባቢ ላይ። እነዚያ ማህበረሰብ ውስጥ ኢትዮጵያዊ ወንድሞችነት እንዲጠናከርና ዳይቨርሲፋይድ ናሽን ቶለራንስ እንዲኖር ምን አድርጌያለሁ ብሎን አንዱ አመራር ራሱ መገምገም አለበት። ስልጣኑ ስንት ሰው አልፏል። ሞቷል እኮ ብዙ ሰው። ይሄ ደም ነው ሞት ያለው እኮ ነው። ግን በሚኖርበት ጊዜ ላይ አንድነት ማምጣት ዞን አስተዳደር ሆኜ ወረዳዎች ላይ ምን ለውጥ አምጥቻለሁ? ወረዳዎች በየጊዜው አመራሮችን እኔ የሚፈልጋቸውና የኔ ጎሳን እኔ ቤተሰብ ወይ ለኔ የሚተዘዘን ሰው ብቻ ሄጄ ሪፎርም ያደረኩ ተክቼ መምጣት ሳይሆን ነገ እኔን የሚተካ ዞንን፣ ክልልን፣ ይህን አካባቢ ማህበረሰብ የሚተካን ሰው አመራርን እንዴት አድርጌ ላፍራ? አፍርቻለሁ ወይ? ነገ የሚኮራበት አመራር አለኝ ወይ? ሙሉ ነገር ማየት ነው እንጂ አመራር በመቀየር ስራ ካልተቀየረ በስተቀር ለውጥ የለውም ማለት ነው። ይሄ ነው ማየት አለበት። የወረዳ አመራር በሱ ውስጥ አሉ፣ ስር ላይ ያሉ ሰዎች፣ ወጣቶች፣ ተስፋ ያሉ ወጣቶች ለኔ አገር መረከብ የሚችሉ ይሄንን ወረዳ መሸከም የሚችሉ ሪሶርስ ያሉ ልጆች ናቸው። ሪሶርስ ማለት እኮ አይምሮ ነው። አይምሮ ከተለወጠ ሪሶርስ ይመጣል። እነዚያ ወጣቶችን አዌርነስ ክሬሽን ቀበሎችን ደግፌ ቀበሌ ላይ የተሻለ ለውጥ ልማት አድርጌያለሁ ብሎ ነገሮች ካላየ በስተቀር ትርጉም የለውም ማለት። ይሄንን ማወቅ ነው። የክልል ርዕሰ መስተዳድር ስራው ባጊው ነው። ቃል ሰፊ ነው የሚሆነው፣ ብሮድ ነው። ስለዚህ ለምሳሌ አንድ ክልል ላይ 10 ብሔር ሊኖር ይችላል፣ 20 ብሔር ሊኖር ይችላል። እነዚህ ብሔር ብሔረሰቦች ማለት ትንሿ ኢትዮጵያ ናት። ሰፈር ላይ የራስን ቤተሰብ ምናምን ለስልጣን ብዬ ስልጣን ለመቆየት ከመሰብሰብ ይልቅ ብሔር ብሔረሰቦችን ማብቃት፣ የብሔር ብሔረሰቦችን ምሁራንን ማብቃት፣ ብሔር ብሔረሰቦችም አንድ ጎሳ ብቻ ነጥሎ አውጥቶ ሌላውን ኢንፍሉዌንስ የማድረግና ጫና የማድረግ ሳይሆን ሁሉንም ማብቃት ጋር ተያይዞ እንዴት ነው የሰራሁለት ብሎ ነገሮችን ማየት ነው። ይሄ ነው በቃ እኮ ሌላ ምንም የሚያልፋል። ትናንትና መጥፎም ጥሩም ትሰራለህ፣ ታልፋለህ። ባይዘው ወይ በተለይ አመራሮች መጥፎንም ጥሩንም ስራ ግን ታልፋለህ። ታሪክ ግን ይነገራል። መጥፎ ከሰራ ስም ይጠፋል፣ መልካም ከሰራ ደግሞ ስም ይቀጥላል። በተለይ ታች ያሉ አመራሮች ከክልል ጀምራቸው ለዛ አመራሮች ሪፕሌሲንግ መስራት ነው። ሪፕሌሲንግ ስራ ሪፕሌሲንግ ቤተር ፐርሰን ልማትን ስራን የሚያስቀጥል ሰው እውቀት አለው ሰው ጀነሬሽን ማስቀጠል የሚችል ሰው ሪፕሌስ ማድረግ፣ አካባቢ ላይ ደግሞ ውጤት ማምጣት፣ ህዝብን አሳታፊነት ሪስፖንሲቢሊቲ መውሰድ ያስፈልገናል። ስለዚህ ይሄን ካረግን የኛ አመራርነት ውጤታማነት አለው ማለት አንደኛው ይሄ ፕሮፊታቢሊቲ የሚባለው ይሄ ነው። ፕሮፊታቢሊቲ ነው ህዝብ ውስጥ ነው ያለው። ህዝቡን ማሳተፍ፣ ከህዝብ ጋር መወያየት። አንድ አመራር ስለሆነ እኔ የታጀበ በዚህ ሰላማዊ ህዝብ ውስጥ ለዛ ምንም ማቅ ህዝብ ውስጥ ብትሩ እንኳን አይን ላይ የማይወረወረው ህዝብ ውስጥ አጋዜ ልዩ ኃይልና ፌደራል ፖሊስ እየታጀብኩኝ አመራር ሆኜ መስራት ይቅርብኝ። አላያችሁም? እንደ አብይ ዶክተር አብይ አህመድ እኔ በጣም የሚያደንቀው ማይሮል ሞዴል ክብርን ጥሎ ስራው የራሱን ጥሎ ህዝብ ውስጥ ገብቶ ከእናቶች ጋር፣ ከሴቶች፣ ከህፃናት ጋር፣ ከሽማግሌዎች ጋር፣ ከሃይማኖት አባቶች ጋር፣ ከሃይማኖት ጋር እየሰራ አላያችሁም እንዴ? ሲሰራ ደፋ ቀና ብሎ። ዛሬ ግን ኢትዮጵያ ውስጥ የክልል ርዕሰ መስተዳድሮች ከአብቹ ከዶክተር አብይ ከተከበሩ ከክቡር ጠቅላይ ሚኒስትር ዶክተር አብይ በላይ አጃቢዎች ያጅቡታል። ህዝብ ውስጥ ገብቶ አይሰሩትም። ይሄን ትሬንድ ማስቀረት ያስፈልጋል። አጃቢ የለም ማለት ሳይሆን እንቀንሰው፣ ህዝቡ ሰላም። እኛ እኮ ሌላ ብሔር ብሔረሰቦች ስጋት አድርገን አይተን የራሳችን ብሔር ለደህንነት ብለን የምንሰባሰብ ሰዎች ነው ኢትዮጵያውያን። ከዚህ ካልወጣን በስተቀር ኢትዮጵያን ማብለጽግ አንችልም። ይሄ ከሰፈር ይጀምራል ማለት ፈልጌ ነው።